እፀይወት አበበን ብዙዎቻችን የምናውቃት በቁንጅናዋ በጥንካሬዋ አልበገር ባይነቷ ነው። እፀይወት አበበ ተወልዳ ያደገችው አዲስ አበባ ጣሊያን ሰፈር ሲሆን መጀመሪያ ብዙ ኢትዮጵያውያኖች ዘንድ የደረሰችው ጆሲ ኢን ዘ ሃውስ በሚለው የቪዲዮ ክሊፕ ነው። እና ከዛም በኋላ በጣም ፌመስ በመሆኗ ጠንካራ በመሆኗ ብዙ ክሊፖችን በመስራት ፊልሞችን ራሱ ስክሪፕት ሳትመርጥ መርጣ አይታ የሚመቻትን ነው የምትቀበለው። አታግበሰብስም እፀይወት አበበና በጣም ተወዳጅና ቆንጆ ሌግዠሪ የሆነች ሴት ናት። በጣም ኤክስፔንሲቭ እቃዎችን በመጠቀም እንደነ ሃናን ታሪክ እንደነ ማሃደር ግንባር ቀደም ላይ ያለች አርቲስት ናት እፀይወት አበበ ማለት። እፀይወት አበበ የሆነ ታይም ላይ ፍቅረኛዋ ከነበረው ተስፋ ስንታየው ኦሎምፒያ አካባቢ መንገድ አዘግቶ በሰዓቱ የአያቷ ሀዘን ላይ ነበረች። መንገድ አዘግቶ ኦሎምፒያ አካባቢ ሰርፕራይዝ አርጓት በዛ በትልቅ ሰርፕራይዝ መሃል እኛም ተደመን ነበር። እንደ ሮሚዮና እንደ ጁሊየት እስከ ማየት ደረጃ ደርሰን ነበር እና ይሄ ጋብቻ በትልቁ በቃ አለ በተባለው እና ይሄ ጋብቻ በ2009 ዓመተ ምህረት በፍቺ ተጠናቀቀ። የማይቀረው ፍቺ ሰይጣን ገባና ተፋቱ። ከዛም በኋላ ሚዲያ ላይ ባልወጣ አንድ ባለሀብት ድጋሚ አንድ ባለሀብት አግብታ ሁለተኛ ዙር ተፋታለች። ከመጀመሪያው ባሏ አንድ ቶዮታ መኪና፣ 2 ትራክተር እና በጣም በሚሊዮን የሚቆጠሩ ገንዘቦችን እና ከመጀመሪያ ባሏ ከተስፋ ስንታየው ኮንትራክተር ነበርና ከሱ በጣም ብዙ ብሮችን ተቀብላ አላባከነችም። ብዙ ነገራቶችን ይሄ ፐርሰስቸስቸስ ያለች ብሩን አላጠፋችም። እፀይወት በጣም ብልጥ ሴት ናት። ይልቁንም ብሩን ቢዝነስ ላይ ነው ስፔንድ ያደረገችው። ይልቁንም እፀይወት ዘመግ የሚባል ሬስቶራንት ከፍታ ቦሌ አካባቢ እንትን ትላለች ኦን ታረጋለች። ከዛም በፊት የሆነ ሬስቶራንት ከፍታ ነበር ባርናዳስ የሚባልና ሽጠዋለች የዛሬ 4 አመት። እዛ ሆቴል ላይ ሴቶችን ይሸጣሉ አዲስ አበባ ላይ። እዛ ሆቴል ላይ ሴቶችን ሲሸጡ የሆነ ጋዜጠኛ ቀርቦ ስሟን እንትን ብሎ ነበር እና በዛ መሃል መታ እኔ ለእምነቴ ለሃይማኖቴ ለሴትነቴ ተቆንጥጫ አደኩ ነኝ በዚህ ልክ እንዴት ሲሜን ያጠፋል ብላ ሰውየውን እስከ መክሰስ ደረጃ ደርሳ ነበር። እቺ መልካም ወጣት እኔ በጣም ነው የምወዳት። መነገራችሁ ላይ እፀይወት ጠንካራ ሴት ናት። እና እንደተለመደ ሁሉም አርቲስቶቻችን እመጣበታለሁ እነ መዲያ ሰፋ እነ ማርያማዊት እነሱን ተከትላ እሷ ሜዳ ቢቢኤል አሰርታለች። ቢቢኤል ያው እንደሚታወቀው $5000 እስከ 6000 እስከ 10000 ሄዳል እንደ አይነቱና ይሄ ሴቶች መቀመጫቸው ላይ የሚያስጨምሩት ማለት ነው። እና ያንን ሄዳ አሰርታን የመጣችው ከበፊት ከነበራት አቋም ዴፊኒትሊ በጣም ነው የተለየችው። በተለይ መቀመጫው አካባቢ ስፖርት በጣም ታዘወትራለች፣ ስፖርት ሰራለች። ቢሆንም ግን ወገብ በዛ ልክ ሊቀጥን አይችልም። ከሆድ ላይ ስብ ይመጠጥና መቀመጫ ላይ ይሞላል። ይሄ ማንንም የሚያውቀው ሀቅ ነው። እና ያንን አስደርጋ መታ አቋሟን ቀይራ እንቁልልጭ በሚመስል ስታይል በጣም አምሮባት ተለይታ መታለች። እፀይወት አሸወይና እንኳን ደስ አለሽ ብለናል። እና በሆነ ሰዓት ላይ ለልጅ ሚካኤል የሰራችው ክሊፕ ላይ ስትታማ ነበረ ከሱ ጋር ግንኙነት አላት በሚልና እሱ ያንን ነገር አስተባብሎ አሁን በመሃላቸው ምን እንደገባ ባናቅም ኢንስታግራም ላይ ልጅ ማይክ የብዙ ሰዎችን ፎቶ ላይክ ሲያደርግ የሷን አያረግም እና ምን እኔ በወንድ በኩል ምን እንደተረገመች አላቅም። ብዙ ሰዎች ይቀርቧታል ይርቋታል። እሷ ግን ብሩን ታቀላጥፋለች። በጣም ጎበዝ ሴት ናት። እኔ በጣም ነው የምወዳት ማደንቃት። በጣም ጎበዝ ሴት ናት። ያንን ገንዘብ ይዛ ምን ማድረግ እንዳለባት ታውቃለች። ብሩን ኢንቨስት ነው የምታረገው ቢዝነስ ላይ። እንደዚህ አይነት ሴቶችን አፕሪሺየት አደርጋለሁ እኔ በበኩሌ ማለት ነው። እና ባለቤቷ ተስ ባለፈው የሱ ልደት ጊዜ ህፃናት ልጆችን እንደነ ፊዮና የመሳሰሉትን ሰብስቦ ልደቱ ምናምን ሲያከብር ነበርና ሴቭ ዘ ቺልድረን ሆኗል ማለት ይቻላል። ተስ ማለት ነው የልጆቿ የመጀመሪያው የልጆቿ አባት እና እንቁልልጭ በሚመስል መልኩ ነው አውቆን የተፖስተው። ይሄ ነገር እኔ እንደሚመስለኝ አውቆን የተፖስተው ሶሻል ሚዲያ ላይ ግን ልጅት መስሚያ የላትም። የብራንድ አምባሳደር ናት። ሺዝ ብራንድ በጣም ጠንካራ ሴት ናት። ከምንም አይነት ሴት ጋር ኤክሶቿ ቢሆኑ ምንም ነገር ወታ ሪያክት የምታረግ ሴት አይደለችም። በጣም ጎበዝ ሌግዠሪ ሴት ናት። የምትኖርበት አፓርትመንት በጣም ያምራል። ኢሶ ኤክስፔንሲቭ በጣም ውድ አፓርትመንት ውስጥ ነው የምትኖረው። የምትነዳው መኪና የራሷ ቢዝነስ ለብዙ ለቻይና ለምን ድርጅቶች ይሄ ቱታዎች ምናምን መሸጫ
ለብዙ ነገር ብራንድ አምባሳደር ሆናለች። እፀ ህይወትን እንደምታውቋት መርጣ ነው የምትቀበለው። ዝም ብላ አታግበሰብስም እንደማንም እና በዚህ እናደንቃታለን፣ እንወዳታለን። ሁሌም የሆነ ኦኬዥን ላይ ስትገኝ ልብ ብላችሁ አይታችኋት ከሆነ በቃ ሰዎች እሷ የለበሰችው ከዛ በኋላ ነው እንደ ፋሽን የሚመጣው እሷ የለበሰችው ልብስ ማለት ነው። ሺ ሶ ኤክስፔንሲቭ። የምታረገው ቦርሳ ከ5000 እስከ $6000 ነው። የምታረጋቸው አዳዲስ የመጡ ጫማዎች ከ1000 እስከ $1500 ናቸው ጫማዎቿ ብቻ። እና ሴቶች እንደ እፀ ህይወት አበበ ጠንካራ ጎበዝ ሁኑ ብዬ ምክሬን አስተላልፋለሁ። በዛሬ ዝግጅቴ ጋይስ ፕሊዝ ሰብስክራይብ እያደረጋችሁ ይሄንን ቻናል ፑሽ እናርገው። በሚቀጥለው የማንን ቪዲዮ እንደምሰራላችሁ ኮሜንት ላይ አሳውቁኝ። አሪፍ አርጌ አቀርባለሁኝ። ሀሳባችሁን እፈልጋለሁ፣ አስተያየታችሁን እፈልጋለሁ። አበረታቱኝ። በሚቀጥለው የማንን ቪዲዮ ልስራ ጀስት ኮሜንት። ባይ ጋይስ ላቭ ዩ